እንዴ ምንድነው የምትጨፍረው? የ200 ሺህ ብር ሰዓት ጠፍቶ እኮ ነው። አቀልዳ አባቴ ሰጠኝ 200 ሺህ ብር የሰዓት ስጦታ ነው። ካገኘው 100 ሺህ ብር እሰጥሃለሁ። አገኘው በዚህ ደውልልኝ እንካ። ዋው አመሰግናለሁ ሰዓቱን ስላገኘሽልኝ። የምን ሰዓት? ሰዓቱ የኔ ነው ጠፍቶብኝ ነው። ክፍያ ፈልጋለሁ። እሺ ሰጥሻለሁ። ይሄው እንኪ። ይሄማ ይበቃ። ሰዓቱ እኮ ውድ ነው የሚመስለው። እቺ ልጅ አትፋታም እንዴ? ሰዓቱ ብዙ የሚያወጣ ይመስላል እንዴ? ኪስስ እቺ ብቻ ነች ያለች። አምጣው። ይሄው ውሰጂ። ይቅርታ የደወሉት ቁጥር አይታወቅም። ና ይሄ ደግሞ ምንድነው? አቤት ምን ልታዘዝ? ምንድነው? እዚህ አስተናጋጅ ነህ? አይ አስተናጋጆቹ እስኪመጡ ድረስ ቁጭ ከምል አስተናግድ ብዬ ነው። ምን ይላል የለበስኩትን አታይም? ጭራሽ ደግሞ ብዙ ጊዜ ስራ ቦታ እያየሁ አይደለም። አይ ብዙም ይሁን ሰላም አልወድ ነው። ማን እንደሆንኩ አላወቅም መሰለኝ። የዚህ ቤት ኃላፊ ነኝ። እንዴ ጋሼ በጣም ይቅርታ። እኔማስ ጥበቃ መስለኝ ነበር። ጥበቃ? አዎ እኮ ትንሽ ጥቁር ኮት ጣል ብታረግ ቦስ መስል ነበር። ነገሩ አይደለም ኮት ቤትክ ራሱ መሬት ላይ እንደምትቀመጥ አውቃለሁ። እንዴት አወቅ? ካበራችሁኝም አባሩኝ። እውነታውን ነው የምናገረው። መሬት ላይማስ መቀመጥ የለበትም። እስከመቼ ነው የምንኖረው? አረቢያ መጅሊስ ግዙ እንጂ። እንደውም በዚህ አጋጣሚ ቤስት አረቢያ መጅሊስ ሙሉ ፓኬጅ አዘጋጅቶሎታል። ልክ እንደዚህ ጥራታቸውን የጠበቁ ሙሉ አረቢያ መጅሊስ ሙሉ አልጋ ከነድሬሱ በተመጣጣኝ ዋጋ ተዘጋጅቶሎታል። በዚህ ስልክ ቁጥር በመደወል ቤስት አረቢያ መጅሊስን ማግኘት ይችላሉ። ቤስት አረቢያ መጅሊስ ይገባዎታል። እዛ ላይ ደስ የሚለው ነገር ደግሞ ዲሊቨሪ ስላላቸው ቤት ድረስ በጥንቃቄ ያመጡልሃል። አረቢያ መጅሊስ ለርሶ ይገባዎታል። እኩል አካፍል። ያከፈልኩ እኩል አምጣው። እንደውም እኔ ራሴ አካፍል። እኩል አካፍል። ይኸውልህ እኔ የለው እንዴ እኔ እኩል አካፍላችኋለሁ። አናቶ ላይ እቺ ትንሽ አልበዛችም? ልቀንሳታ? እሺ ቀንሳት። እንዴ አረ በለው። እቺ አልበዛችም? ልቀንሳታ? እሺ ቀንሳት። ትንሽ። እሺ ትንሽ። ውይ እቺ አልበዛችም? አዎ እኩል። ጎሜ ጁስ ነው ይጣፍጣል። እቺ ቀረች። እቺ ደግሞ ምን ታረግላችኋለች? በቃ ለጠጣዋ። ናይስ ማሟቿ። በጣም እናመሰግናለን። እንዴ በቃ ቻው። ያለው አረ ትለይብኛለህ። አንዴ ማንደያሽን ዳውን አድርጊውና ነይ። ምን ፈለጉ ደግሞ? ወጤ እንዳያርብኝ። አንቺ ከወጥ ውጪ ምን ታውቂያለሽ? እኔ አንቺ ባልማ ቴክኖሎጂ ነው ማሳይ። ነይ። ምንድነው ደግሞ? ስልክሽን ይዘሻላ? ሄ ጂሚ። ሰላም መሱድ፣ ምን ልርዳ? ማናት ጂሚ? አይ አለማወቅ። ጂሚ ኤአይ ናት። እሺ መጣች ደግሞ አንተ ወጣጤ። አረጋሽ ና ወዴት ነው የምትሄዱ? ና አረጋሽ ደግሞ ምንድነው የምትጨቃጨው? ምንድነው የምታሳዩ? ሎጂያ ነው ድሮም ያልተማረ ሰው። አሁን ተመልከቺ። ሃይ ጂሚ እባክሽን ለሚስቴ ደውይ። ለየትኛዋ ሚስትህ ልደውልልህ? እኔ ያልኩሽ ሚስቴ ጋር ደውይ ነው። እኔም እኮ የጠየቅኩ ከአራቱ ሚስቶችህ ለየትኛዋ ልደውልልህ? አረተይ በእናትሽ ከራምዚ ሪል ስቴት አንድ ቤት ገዝልሻለሁ ብዬሽ። ወይኔ እውነትክን ነው። ከነዛ ከሚያምሩት ነጭ ቤቶች አንዱን ገዝልሻለሁ። ምን ታፈጣለ? ቴክኖሎጂ። አይ ና ተቀመጥ። እሺ እና መረጃ እንደሚያሳየኝ ምንም የስፖርት እንቅስቃሴ አታደርግም? አረ ዶክተር ኳስም እጫወታለሁ፣ ሮጣለሁ፣ ሳይክልም እነዳለሁ። ለምን ያህል ጊዜ ነው የምትጫወተው? የስልኬ ቻርጅ እስኪዘጋ ብቻ። አልገባኝም። ቀልድ ነው ያስከው? እኛ እዚህ ሀበሻ ውስጥ ለምንሰራ ነው የምትቀልዱብን? ሌላ ሀገርማ ለዶክተሮች እንዴት ክብር እንደሚሰጡ አታውቅም። ሌላ ሀገር ቢሆኑማ የሐኪም ቤቱ ጥበቃ ነበር የሚሆኑት። አሁን አንተ ከታይፎይድና ከታይፈስ ውጪ ምን ታውቃለህ? ዶክተር አልሆንልህ ካለ ለምን ቴክኖሎጂ አትማርም? እዚህ ቴክ ፎር ውመን የኮዲንግን ትምህርት ጥንቅቅ አድርጎ ያስተምርሃል። በዛ ላይ ለሴቶች ምርጥ እድል
ይዞ መጥቷል። ያ ማለት ለእርሱ አሪፍ ነው ማለት ነው። ሴቶች ብቻ ሳይሆን ለወንዶችም ቦታ አለው እና ቤተሰቦቼ የዚህ ቴክስ ፎር ሁማንን አካውንት ፎሎ ካረጋችሁልኝ 100,000 ብር እሸለማለሁ። እኔ እንድሸለም የምትወዱ ፎሎወርሶቼ ፎሎ አድርጉ። ሰላም። ይቅርታ አንዴ ለሻይ ልወጣ ስለሆነ ትንሽ ቆይተና እሺ። እዚሁ እየጠጣን እናወራታለን። አይ በቃ ለምሳ ልወጣ ነው። አሁን አይደለ እንዴ ከምሳ የመጣኸው? እሱ ታዲያ ከ30 ደቂቃ በፊት ነው። በየ30 ደቂቃ ውስጥ ነው እንዴ ምሳ የምትበሉት? ለምን አንደኛችሁም በደንብ ባልተመታ እዚሁ አታመነዥገውም? ኧረ ምን አይነት አድርቅ ነው በእናታችሁ። እሺ 10 ደቂቃ ጠብቀኝ፣ አሁን ጨርስላለሁ። 10 ደቂቃ? ይሄማ ወጋችንም አይፈቅድም። 1 ወር አመላልሱኝ እንጂ። ሚስተር ጆን አማርኛውን በሚገባ አጠናቀውታል። በጣም ነው ማመሰግን ነው። አሁን ሀበሻ ላይ መሆን ምንድነው የሚያስፈልገው? አማርኛውን ሰለች። ሀበሻ ለመሆን ምንም አይቀሮትም። ትንሽ አሜትና ምቀኝነቱን ትለምዳለህ። በቃ አለቀ። በጣም አመሰግናለሁ። ኢትዮጵያዊ ለመሆን እንጀራ መብላት በጣም ይፈልጋሉ። እኛም ብናገኝ መብላት እንፈልጋለን። እኛ ጋር የምንበላው ቁርስ ላይ ሳንድዊች ነው፣ ምሳ ላይ ደግሞ ፒዛ ነው፣ እራት ላይ በርገር ነው መብላት የምንወደው። እናንተ ጋር እንዴት ነው? እኛ ጋር በቀን 3 መብላት በግ ያስቀጣል። ቁርስ ላይ በላነውን እስከ እራት እያመነዠግን ነው የምንውለው። እንዴ ይቅርብኝ። እንዴ ና መውረድ አቅቶ ነው እንዴ? ና ላውርድ ና። እኔ ትምህርት ትቼ እንዳንተ ለማኝ መሆን አልፈልግም። ኧረ እባክህ እኔም እኮ ዲግሪ ያለኝ ተምሬያለሁ። ስራ ጥቼ ነው እንጂ። የባለፈው አስተናጋጅ ነው። አሁንም ሊያደርቅኝ ነው። አቤት ምን ልታዘዝ? ሻይ አላችሁ? ሻይ ስንት ነው? ለሻይ ነው ይሄ ሁሉ ጭብጨባ? ሻይ 15 ብር ነው። እሺ ለሱካሩ ስንት ነው? ለሱካሩማ በነፃ ነው። ሱካሩ በነፃ ነው? አዎን በነፃ ነው። 2 ኪሎ ሱካር አዘጋጅልኝ፣ እቃ ይዤ ልምጣ። ሃሎ ልጄ። አቤት አባዬ። አሜሪካ በሰላም ገባ? አይ አባዬ በሰላም ገባይ? አረቢናር እኮ አይደለም የገባሁት፣ በስደት እኮ ነው የገባሁት። ዋናው በሰላም መግባቴ ነው። ተው እንደሱ አይባልም። አታማር ልጄ። እንደው የኔ ልጅ ተኝተህም ከሆነ አተኛኝህን፣ ተነስተህም ከሆነ አነሳስህን፣ እየበላህም ከሆነ አበላልህን ላክልኝ ልጄ። አይ አባዬ ሽንት ቤት ልገባ ነው። ምን ልላክ? መስዴ ሆስፒታል አብራልኝ። እሺ አበራልሃለሁ። ምንድን ነው የሚጨናነቀው? ጭራሽ ለሁለት ነው የምትጠቀሙት? አረ መስዴ አንድ ብቻ አልሰስችም ብቻ። እሺ ቶሎ በሉ ላጠፋ ነው። ምንድን ነው ያልሰራም ያለኝ? ጭራሽ እኔ እኮ 10 ሚሊዮን አለኝ። ለምንድን ነው ይሄው ማገዘኝ? ቆይ አንዴ እሱ ልጨርስ። አረ እኔን ውሰድ በእናትህ ቶሎ በል። አረ ጭራሽ በኒውት ስፖርት ቢዝነስ ጀመሩ። አጠፋዋለሁ። እንዴ ዋይፋይ ጠፍቷል እኮ። ማነው በእናትህ ዋይፋዩን ያጠፋው? ጠፋ። መስዴ አንድ አብራልኝ በእናትህ። አረ አላበራም። አይ ዛሬ ደግሞ ቁርስ ሸፍነናል፣ ምሳ ደግሞ በማን ይሸፍን? ይስ አየ ኦሾሽ አቁም። ታስታውቃለህ፣ አዲስ ፊት ነው ያለ። መንጃ ፈቃድ አምጣ። እውነትህን ነው። እኔ እኮ ባለፈው ለስራ ያስገባሁት ወረቀት ለውዝ ማሸጊያ ሲሆን አይቼ እኮ ነው ወደዚህ ስራ የገባሁት። አይ ከአንተ ቀድሞ ወረቀቱ ስራ አገኘ ማለት ነው። አሃ አንተ አዲስ ሰው ስለሆንክ ጥያቄ መጠየቅ አለብህ። እሺ መልሳለሁ፣ ችግር የለውም። ኢትዮጵያ ውስጥ የመንገድ ፖል ለምንድን ነው የሚጠቅመው? ያው ለጌጥና ማስታወቂያ ለመለጠፊያነት ነው የሚጠቅመው። ትክክለኛ መልስ። ሌላ ጥያቄ ልጠይቅህ። እሺ አሁንም ከቻልኩት መልሳለሁ፣ ጠይቀኝ። የሆነ መኪና ካንተ ጀርባ ፍሬን መጥቶ የሚመጣ ምን ታደርጋለህ? ያው በቃ ፍሬን ይዝና ወደ ጥግ ሆናለሁ። ያንተ ፍሬን እምቢ ቢልስ? ያው ቀስ ብዬ ቦይስ ገባለሁ። እሱም ቀስ ብሎ በውስጥ ቢገባስ ተከትሎ? በቃ ምን አደርጋለሁ? ሞተሩን ትቼ ወንዝ ውስጥ ገባለሁ። ወንዝ ውስጥ ተከትሎ ቢገባስ? እኔን እንዲገጨኝ ነው እንደፈለከው? አዋ እንደሚገጭ ነው የፈለኩት። ማብላት ሳችል በመንዳት ተከታል። ቶሎ በል ጨብጠኝ። እሺ ምን ችግር አለ? ይኸው ጨብጠኝ ስትባል ባዶ እጄን ነው እንደሚጨብጠኝ? ጨብጠኝ ማለት እኮ አስጨብጠኝ ማለት ነው።
ፈዋይን ቻል ወይኔ ወደቀ። ካሜራማን ዝግጁ? አዎ ዝግጁ ነኝ። ቀርጻለሁ። ማነው በሩን ሰብሮት ነው እንዴ? ሰላም ነው። እርዳታ ይዤልህ መጥቼ ነበር። ከዛ በፊት ግን አንዴ ፎቶ መነሳት ስላለብን ካሜራማን ፎቶ አንሳን። እሺ ፎቶ ላነሳ ነው። 1 2 ቆይ መጣው ጠብቁኝ። አንተ እባክህ እዚህ ጋር ሁን ና ያዘው ቅረጽ ካሜራማን። እሺ በቃ 1 2 3 አንተው እኛ እዚህ ርቦናል፣ አንተ እዚህ ሊከርሰን ትበላለህ እንዴ? ና ታባኪ በዛ መርበራል። ዛሬ እኮ ራበኝ። ማንም አይመጣም እንዴ? ዋው አሁንማ ሆዴን ሞላው። ይስ አቁም ቶሎ በል። አሁን ነው መንጃ ፈቃድ ያውጣ። አረ ሞተር እኮ ነው፣ መንጃ ፈቃድ የለኝም። እሺ እንደዛ ከሆነ እሳት ማጥፊያ አለ? ይኸው ይዣለሁ። ትክ ይዟል እንዴ? ና ጎማ ቢፈነዳብህ ይጣል። ጎማ ሳየኝ። ይኸው ይዣለሁ። አይ እሺ መንፋ አለክ? አው እሱም አለኝ። አይ የማ የሚቀጣ ጉድ አይደለም። ልቅጣው ወይስ አበድረኝ ልበለው? የስ አሁን አገኘው። ቀጣለክ እንዴ? ምን አድርጌ ነው የምቀጣው? ጫማክ እኮ ተፈቷል። ጫማና ሞተር ምን አገናኛቸው? ኧረ እባክህ ጠልፎ ቢጥልክስ? መሱዴ የምስራች ቆላ ብላ። ያው ምስሩ ስለተወደደ ነው አታገኘውም ብዬ ነው። እኔ ላነቃህ መጥቼ ገና በነገር ትቀበለኛለህ? አልተኛውም እኮ ከእንቅልፌ ነው እንደምታነቃኝ። አይ እኔም መጀመሪያ የመጣሁት ልመክርህ ነው። እስቲ አሁን ንገረኝ፣ በቀን ለቡና ስንት ብር ነው የምታወጣው? እሺ 20 ብር አወጣለሁ። በቀን 20 ብር የምታወጣው ከሆነ እኮ በወር 600 ብር ነው የሚሆነው። አንተ በየቀኑ የምጠጣውን ቡና እየቆጠርክ ነው እንዴ? ያ ማለት ደግሞ በ20 ዓመት ውስጥ 144,000 ብር አውጥተሃል ማለት ነው። ለቡና ብሩን ባታወጣ ኖሮ አሁን ሞተር ይኖር ነበረ። እሺ አንተ ቡና ትጠጣለህ? አረ እኔ በጭራሽ ቡና አልጠጣም። እኔ እኮ አነቃቂ ንግግር ተናጋሪ እኮ ነኝ። እና ቡና የማጠጣ ከሆነ የት አለ ሞተር የገዛው? ሰዎችን ከማነቃቃት በፊት ለራስህ ንቃት። አቤት ወተት አለ? በዚህ ሰዓት ወተት ሌላ ጊዜ በአፍጥርሳት አይደል የምመጣው? አሁን ወተት የሚያልበው ሰውዬ ስለማይመጣ በኋላ ብትመጣ ይሻላል። ወተት የሚያልበው ሰውዬ ነው የለም ያልከኝ? ችግር የለውም እኔ ጋር ምርጥ ሀሳብ አለ። እጇን እንልቀቃትና ጡቱን መጥባት እንደጀመረች እንይዛትና እንጨምቃታለን። ለነገሩ ጭርት በጭርት ያደርገናል። ሰውዬ ቀልድንተውና ብትሄድ ይሻላል። አይ እኔማ ዋና የመጣሁበት አላማ በኋላ ወተቱን ሲሰጡን ወተቱን ለብቻ ውሃውን ለብቻ እኛው ቤት ውስጥ እንቀላቅለዋለን።